solution of system of linear equation into variables የሚለው using graphical method ነው። ያው ሶስት አይነት መንገድ አለው ብለናል። የመጀመሪያው graphical method ነው። ሁለተኛው substitution method ነው። the last one is elimination method። ያው ሶስት መንገዶች ተጠቅመን ነው linear equation into variables solve ማድረግ የምንችለው ብለናል። ስለዚህ ምንድነው ይሄኛው graphical method ስንጠቀም ሶስት አይነት ግራፍ ይኖረናል ማለት ነው። የመጀመሪያው ግራፍ ፓራላል አይነት ግራፍ ሊሆን ይችላል ማለት ነው። አንዱ ላይን በዚህ ያልፋል፣ ሁለተኛው ላይን ደግሞ በዚህ ያልፋል ማለት ነው። ስለዚህ አሁን ይሄ ፓራላል የሆነ ላይን ነው። ይሄኛው አንድ ላይን ነው። አንድ ላይን ለምሳሌ y = የሆነ ቫልዩ ሊኖር ይችላል ማለት ነው። ስለዚህ ይሄኛው አሁን ፓራላል ነው ማለት ነው። ፓራላል ይችኛው አንድ ላይን ነች፣ ይችኛው አንድ ላይን ነች። ይሄኛው ዘ ፈርስት ኢኩዌሽን ሊሆን ይችላል፣ ይሄኛው ደግሞ ላስት ኢኩዌሽን ሰከንድ ኢኩዌሽን ሊሆን ይችላል ማለት ነው። ስለዚህ ይሄ ፓራላል ላይን ከሆነ አሁን ይችኛው ፓራላል ላይን ነች ማለት ነው። ይችኛዋ ሌላ ላይን ነች፣ ይችኛዋ ሌላ ላይን ነች። ሁለቱ ላይኖች አይገናኙም። ይሄ ይሄዳል፣ ይሄም ይሄዳል፣ ይሄ እንደዚህ ይመጣል፣ ይሄ እንደዚህ ይመጣል። መቼም አይገናኙም ማለት ነው ሁለቱ ላይኖች። ስለዚህ እነዚህ ፓራላል ላይን ከሆነ ይሄ አሁን ስለዚህ ለኢኩዌሽን 1 ሊሆን ይችላል፣ ይሄኛው ደግሞ ኢኩዌሽን 2 ሊሆን ይችላል ማለት ነው። ለምሳሌ ይሄኛው ይችኛዋ a1x + b1y = c1 ሊሆን ይችላል። ይችኛዋ ደግሞ a2x + b2y = c2 ሊሆን ይችላል ማለት ነው። c2 ሊሆን ይችላል ማለት ነው። አሁን እነዚህ ላይኖች መቼም አይገናኙም ማለት ነው። ስለዚህ እንደዚህ አይነት ላይን ከሆነ ምንድን እንለዋለን ማለት ነው? ሲስተም ሃዝ ኖ ሶሉሽን እንለዋለን። ሲስተም ሃዝ ኖ ሶሉሽን ብለን እንጨርሳለን ማለት ነው። ኦኬ ሌላኛው ግራፍ ምንድነው? ኢንተርሴክት የሚያደርግ ከሆነ ነው። ኢንተርሴክት ማለት እንደዚህ ሆኖ የሆነች ቦታ ላይ ክሮስ ዊዝ ኢች አዘር የሚያደርግ ከሆነ አሁን እዚች ፖይንት ላይ ሁለቱ ላይኖች ክሮስ አድርገዋል ማለት ነው። ክሮስ አድርገዋል። ይሄኛው እንደዚህ አልፏል፣ ይሄኛው እንደዚህ አልፏል ማለት ነው። ይቺ ፖይንት ላይ ለምሳሌ 0.2 ብትሆን ይቺ ፖይንት ይችኛው አሁን ኢኩዌሽን 1 ሊሆን ይችላል ማለት ነው። ይሄኛው እንደዚህ ማለት ነው። ይችኛው አንዱ ላይን ይሄ ይሆናል፣ አንዱ ላይን ይሄ ይሆናል ማለት ነው። አሁን ክሮስ ያደረጉበት ቦታ ይችኛው ኤክስ ቫልዩ ነች፣ ይችኛው የዋይ ቫልዩ ነች ማለት ነው። ስለዚህ ይሄኛው ክሮስ ዊዝ ኢች አዘር የሚያደርግ ከሆነ ይችኛው ክሮስ ካደረገ ዋን ሶሉሽን ይኖረዋል። ኤክስ ቫልዩ ይሄ ነው የሚሆነው፣ የዋይ ቫልዩ ይሄ ይሆናል ማለት ነው። ሌላኛው ኢንፋይናይት ነው። ኢንፋይናይት ምንለው ይቺ አይነት ነች። ይቺ ትሆንና ከዛ ግራፉ ኦቨርላፕ ነው የሚያደርገው። አንድ ላይን እዚያ ላይ በዛው ላይ ሌላ ተጨማሪ ላይን አለ ማለት ነው። እንዲያ ሲሆን ኢንፋይናይት ሶሉሽን እንለዋለን ማለት ነው። ኢንፋይናይት ሶሉሽን አሁን እዚህ ጋር ሁለት ላይን ነው፣ ግን የሚታየን አንድ ላይን ነው። አንድ ላይን በራሱ ላይ ተደርቦ ነው ያለው ማለት ነው። ኮንሳይድ አድርጎ ኦቨርላፕ አድርጎ ነው ያለው ማለት ነው። ስለዚህ ይችኛዋ ምን እንላለን? ኖ ሶሉሽን እንላለን። ኖ ሶሉሽን። ይችኛዋ ኢንፋይናይት ነው የምትሆነው። ኢንፋይናይት ሶሉሽን። ይችኛዋ ደግሞ ዋን ሶሉሽን። አይ ነው ላይክ ፎሎ ማድረግ እንዳይረሳ። ቴንክ ዩ